የድሮዋ ሚስቴን የምታገባው ልጅ ግን በጭንቅላት ለመግባት ወስነሃል ማለት ነው? ወስነሃል? እስቲ ማን ነው ወስነሃል? አሁን ልጅ ማለት ነው ከዚህ በፊት አሁን ከሚላት ልጅ ጋር እዚህ ብብቱን ምናምን ሲቀማመል ምናምን የእግር ውሃ ሲጠጣ ዋው ምናምን ሲል ምናምን የነበረ ልጅ ነው። አይ ነው መጀመሪያ ሰው መጀመሪያ ያረጋው ነገር ይከፍለዋል። ግን አሁን የሚሆነው ነገር ደግሞ ማለት 2 ምናምን ሚሊየን ፎሎወር ነው ያለው። እንዴ አንተ አትብካካ እንጂ አረ እንዴ ጎሽ ሚላል እንዴ በእውነት አንደኛ ምንም አንተ ምክር የሚያስፈልግም ሰው አይደለም። በቃ ቅንጭር ብለህ ነው እንጂ ሄዳል። ሁለተኛ ልጅ አፍርተ ካንድም ሁለት እንደዚህ አብሬን አንሶ ላይ ተጋፈፍከው ምራቅ የተጣጣጣውን ከዛ አልፎ ደግሞ ህይወት የሚያድጉ ልጆች እንትን ያልከውን እዚህ ጋር መተ እንደዚህ አይነት ንግግር ግን እንደሆነ እግሯ በጭንቅላታቸው ገቡ። በምን ወጡ? አንደኛ ህዝቡ ምንም አይመለከተው፣ ሁለተኛ ያንተ ጨጓራን በጣም እየጨሰ ነው ሌላ ችግር እንዳመጣ ፈንድቶ፣ ሶስተኛ ተረጋጋ፣ አራተኛ ቅማላቋ ትሽ እንደዚህ አይነቱን ግን እኔ አካባቢው ላይ ምናምን የላችሁም እንዴ? የሆነ በዶቢ አስወልቃችሁ ቂጥቂጡን ማሪኝ እስኪላት ድረስ ጓንጓንጮር። አሁን ለቅሶ ቤት ነው የምንሄደው፣ እንዳታሰፍሩ። በተለይ አንቺ ደረትሽን አንገልጠሽ ምን አለ ጥቁር እንኳን ለብሰሽ ብትመጪ ምን አለበት? ይሄ ደግሞ እኔ ምንም ማሚ ምግብ አለ ፕሮግራሙ ላይ የሆነ ብቻ ዛሬ ምግብ አለው አይለቅሱ። አዎ ማሚ ምግብ አለ። ምንድነው እናንተ ቤት ውስጥ ምግብ እንዳልበላ የምትሉት? ይገርሰም ታስብ እንደዚህ የሚያደርጋችሁ አንቺ አብሶ እዚህ ውስጥ ምንድን ነው ያልሽው? ቆይ እሺ ከኛ ማሚ ቆይ ይሄ ምሳቃ ይዘሽ የምትዞሪው አብረሽ እሺ ይሄ ውስጥ ያልሽው ምንድን ነው ያልሽው? እሺ ቆይ ላውጣው እኔ ራሴ ላውጣው እንቺ ጨምሪ አውጫት በያ ደስ ብሎኛል። ሰላም ነው። ዛሬ ጠፋኩ። ዛሬ እባክሽ ደሞዝ ልቀበል ሂጂ ሰረሙበት አስቆ ዛሬ ነው የሰጠኝ። ተው እንጂ የምር ቀጥል። ደሞዝ አልቆጥርኩትም እራሱ ሁለት ዝም በታውና ብደኛለሽ። እሺ ተለይ የተሳሳተ ብር ነው ሰጠኝ ብዬ አለቀይ ጋር ሂጂ አንቋለሁ። ባንተ በቃ ዝም በልሽ። እሺ ውስጥ አራት ሄዶ አንተ ዝም ማለት እንደያ ጊዜ ወደዛ ባታይም ያው ቂጥ ያው የምራ አይ የተቆረጠ 100 ብር። ኧረ በእናትህ በቃ ቂጥ አሳየው አይደል እንዴ? ዛታይም እንዴ ምን ሆነ ነው? ዝም በል በቃ አንደበት ምን እንዴ? ዝማታችንም እንዴ? እኔ ምን ነገርኩ እንዴ? ምኑን ታመምኩ እኮ ምን እንጥል ይወረደ። ኧረ እባክህ ስቀለው ታዝ ወይ በእንትን ነው የሚሸከለው። ብር ሰጠኝ ሆስፒታል ሂጅ ህክምና ሰጠኝ። ምን አገባኝ? እዚህ ድንጋይ ነው ያስተዋወቀን እኮ እናንተ አገባኛል። ስቃል ዶክተር ከንዚና ከየት እንደማመጣው ታውቃለህ? ይደዞር ላይ እሺ 50 ብር አንተ እናስቀጣደ ሄሎ ዝም በል በእናትህ የኔ ቆንጆ። ቢያንስ አንተ እንደ ወንዶች አደርግም እንደ ቢያንስ ለበዓል እንኳን አንተ ለገና ስጦታ እንኳን ኧረ እናቴ እኔ በፍጹም አልረሳውም። ሲጀመር መች ትዝ ይልሃለሁ? ጣጣቅ ስትፈልግ ብቻ ነው አንተ እኔ ጋር የምትመጣው። በገና የምሰጣት ምን አይነት ውድ ስጦታ ይሻላል ብዬ ብዙ አማራጮችን እየመረጥኩ ነበርና አንድ ደስ የምልሽን ነገር ለገና ስጦታ አዘጋጅቼልሻለሁ። የኔ ቆንጆ አንዳንዴ እንኳን እንደዚህ ደስታ እንጂ የእውነቴን ነው። ደስ አለኝ። ምንድን ነው? ምን ልትሰጠኝ ነው? የምሰጠሽ ስጦታ
ስልክ ነው። ኦ ማይ ጋድ በጣም ነው ደስ የሚለው። በእናትህ የኔ ፍቅር በጣም ነው የምወድሽ። የኔ ቆንጆ በጣም በስልክ ጉዳይ መቸገርሽን ስለማቅ ምርጥ ስልክ ገዝቼልሻለሁ። እንደውም ስሚ፣ ወይዬ የኔ ቆንጆ የስልኩ ስም በአይ ነው የሚጀምረው። እስቲ ገምቺ ምን ስልክ እንደሆነ። እኔ አሁን በአይ የሚጀምር ስልክ አይፎን ተገዛልኝ የኔ ቆንጆ። በጣም ነው የምወድሽ የኔ ፍቅር በእናትህ። እኔም እወድሻለሁ እኮ ግን እሺ ምንድነው ግን ምን አይፎን ሳይሆን አይቴል ነው። እና ጃምፕ ሊጋሜንት አደም ሄሎ ሄሎ ዛሬ ሴቶችን እንፈትናለን። አሁን ዳነኝ እስቲ እኔን አቋሜን አይታ ከገመተች ያችን ሴት የራሴ መኪና ላይ ሰርፕራይዝ አደርጋታለሁ። እስቲ የሆነ ቼክ እየመጣች ነው እንዳጠቃት። ማማዬ እንዴት ነሽ? ሰላም ነሽ? አላ ፍቅረኛ አለሽ? ምን አገባ? አይደለም ፍቅረኛ ቦርኮ አይደለም እኮ ማማ። ማን ነው እኔን ቦርኮ ያልሽው? ንቀት ነው አንቺ። ራስህ እኔን ቦርኮ አለማወቅሽ ነው። ቸኝሽ ነበር አልከኝ። ያወራኝ ነበር ስልኬ ልስተ እንደገና አይ በቃ አመለጠሽ እኮ እድልሽ አመለጠ። አይደለም እንደሱ ላስረዳ አይደለም አመለጠሽ እኮ ነው ላስረዳ። ምንድነው የምታስረድኝ? ሹገር ነሽ እንዴ? አመለጠ እድል አንዴ ነው አይደለም አይ ቻይ በቃ አንቺ ጎልዲገር ነሽ። ሂጂ ለምንም አትሆኝም። አሁን እንግዲህ ዳቦ እየቆረጥን ዳቦ ነው ድፎ ዳቦ እየቆረጥን ነው። ዋው ተጋፈሽ ምታበሰግኝ አጋፍን ታውቀው ደግ ማለት በሁለተኛ ሎጎ ባሮና የባላ አስተማሪ በደንብ ማስተምረኝ አስተማሪ ከገባ ሰላም ላንተ ይሁን ብዬ ወጥቼ ለብሬ ነው ሄደው ታይም ባይ ዘ ወይ ስፖርት ብሰራለሁ ትንሽ ኮንፊደንሱም አለ። ሰላም ነው ወዳጄ ብዬ ምክንያቱም we don't have a waste time waste ማድረግ የለብንም። አስተማሪ ተብሎ ስለመጣ ያስተማረኝ ካልሆነ በቃ ወጥቼ ሄጄ መማር አለብኝ። እኔ ራሱ ብዙ አስተማሪዎች ደግሞ እንደዚያ ናቸው። ለደሞዛቸው የከፈላቸው በቃ they don't care እኔ ክላስ አስተማሪ ሲገባ የሚገርምህ ነገር እኔ ክላስ አስተማሪ ሲገባ ተጠቦ አንብቦ እንቅልፍ አጥቶ ነው የሚመጣው። ካልሆነስ ቾክ እጄ ተቀብዬ እንዲህ ጽፌ ይሄ ነው ብዬ ቲቸር ለምን አንብበህ አትመጣም ያልኩት ጊዜ አለ። ኧረ ተው yes ምን አለ 12 11 ክላስ ሄደ ሄጄ ቾክ ተቀብዬ ቲቸር አንብበህ አይ ፎርሙላውን ሰርቼ እኮ ነው እንዲህ ነው የምመጣው ብዬ አስተማሪው ምን አለ ለምን እንደሆነ ታውቃለህ? ለተማሪዎች የማይጨነቁት ነገር እኔ ዲፕሊ ገብቶኛል። ሳይንስ እንዴት ሀገራችንን ሊቀይር እንደሚችል ትምህርት እንዴት ሰውን ሊያጠነክር እንደሚችል አውቄዋለሁ። ይሄ ማያስተምሩት ነገር ያመኛል። እኔ በቃ ብዙ ጊዜ ተጠንቀው ይመጣሉ አስተማሪዎች። እጅግ አስደንጋጭ መረጃ ነው። በአዲስ አበባ ከተማ የሚፋቱ ሰዎች ቁጥር በከፍተኛ ሁኔታ መጨመሩ ተነገረ። በአዲስ አበባ ከተማ የትዳር ፍቺ መጠን ካለፈው ዓመት ጋር ሲነጻጸር በ54 በመቶ ብልጫ ማሳየቱንና ከሰኔ 1 ቀን 2017 ዓ.ም ጀምሮ ባሉ 6 ወራት ብቻ 5805 ባለትዳሮች ፍቺ መፈጸማቸውን የአዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ለአሃዱ ሬዲዮ አስታውቋል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ54 በመቶ ጭማሪ ያሳየ ሲሆን ታዲያ እነዚህ ፍቺ ከተለያዩ ቤተሰብ ውስጥ በአማካኝ አንድ ቤተሰብ 2 ህጻናት እንደሚኖሩና 668 ህጻናት ከአንድ ወላጃቸው ጋር ብቻ ለመኖር መገደዳቸው ተገልጿል። ታዲያ ለፍቺ መብዛቱ ምክንያት ምን ይመስላችኋል? ሐሳባችሁን በኮሜንት ግለጹልን። ፎሎ ማድረግ ቤተሰብ ይሁኑ። እንደውም የመጀመሪያ ጊዜ ጥያቄ ሲጠይቅ ተጣልቼው ነው። ምን ሲጠይቅ የፍቅር ጥያቄ የፍቅር ጥያቄ ጠይቀው እዛው ሆስፒታል እያለች ነው። ረጁ ንገረን እስኪ እንዴት ነው ወደ ፍቅር ስሜት የተቀየረው? ነው እንዳልኩህ ነው። በቃ ማለት መጀመሪያም ጥሩ ስሜት አለኝ። ምንም አይነት አፕሮች የለንም። ከእህቶቿ ትልቆቹ ጋር ከወንድሞቿ ጋር ነው የምንገናኘው፣ የምንተዋወቀው፣ አብረን የምንቀልደው ምናምን። ግን በዛ ምክንያት እነሱ ሱቅ አልፋለሁ፣ አንዳንዴ ያወራታለሁ ምናምን። ግን በዚህ ነገር ላይ ግን የኔ ነገር ተቀየረ። ከኔ ማቀም በላይ ነው። የኔ ማስበውን ሆና እንድትገኝ ጫና ማድረግ ማለት ነው። በዛ ሰዓት እንዳይጠየቅ መብደት ነው መቼስ። እኔ አልፈርድም ምንም ማለት አልችልም። ማለት እብደት ነው። ግን እውነቴን ነው።
እውነቴን ስለሆነ ቸኮልኩኝ እንጂ እውነቴን ነው። አንድ ነርስ አዋራው። ምን አልካት ነርሷ? እንዴ ብላ ኧረ ገና ነች አለች። እኔ ረጁ ነርሷን የፍቅር ጥያቄ ልጠይቅ ብለህ ስታቀርብ ኧረ ገና ነች አለች። ጋይስ ጃኒን ለመጀመሪያ ጊዜ ማለት ነው እርጎ ላስቀምሳት ነው። የወላይታ እርጎ እንዴት አባቱ እንደሚጣ አድጌበታለሁ። ግን እዚህ የወላይታ ነው ለይት ይላል። ለቀመሽ ዝም ብለሽ እመኝ የተለየ ነው ወይ እንደዛ በለኝ የሚለው የወለዛ እኮ ነው የወላይታ እርጎ ያልኩት። ቤስኪ 1 2 3 ሪአክሽን ነው ተሙና ለታ ያህር ለእንዴት እንደሆነች አይጣጣል ከንስካሰር ልቤ ቅዝቅዝ አለ ከነንቱ ኪርስ አረረ ምንድነው ነው ለታ በእንታ ያው ኧረ በጭራሽ ሌላ ነገር አያስፈልግም። እናንተ ብቻ ነው እሺ። Fotografia twoja, geriatła wspominania o ciebie. ለምንድን ነው ምግብ ያልሰራሽው? ትናንትና ነግሬሽ ነበር ቤተሰቦቼ ነገ ይመጣሉ ብዬ። ቤተሰቦች ናቸው፣ አዲስ ነገር አይደለም። ያለውን ነገር መጥተው መብላት ይችላሉ። ደግሞ አስቤዛ የለም። ታዲያ ለምንድን ነው ትናንት አስቤዛ የለም ብለሽ አስቀድመሽ ያልነገርሽኝ? ምንድን ነው እንደዚህ ትልቅ ነገር ያስመሰልከው? በቃ ምሳውን ሰርዞ አንዴ ከፍት ነው ይግቡ። እማዬ አባዬ እንዴት ልትመጡ ቻላችሁ? ባለቤትሽ የት አለ? ትላንትና ነው ምሳ እንዳንቀር አስጠንቅቆን የነበረው። አረፍ በሉ መጣሁ። ሄሎ፣ ለምንድን ነው ቤተሰቦች ምሳ እንደጠራችሁ አልነገርከኝ? ምን ልዩነት አላቸው? የአንቺ ቤተሰብ ማለት የእኔ ቤተሰብ ናቸው። እሺ እባክህ የሆነ ነገር ይዘና፣ እንደዚህ ላስተናግዳቸው አልችልም። አሁንም ማርቅ ያለው ቤት ውስጥ ያለውን ነገር እስጫቸው። መቼስ አዲስ ነገር አይደለም አይደል? ክብር የሚጀምረው ከራስ ቤተሰብ አይደለም፣ የሌላውን ቤተሰብ እንደ ራስ ስታከብር ጭምር ነው። 400 ሺህ ገብተናል። በጣም ነው የምናመሰግነው። ፕሮሞሽን ማሰራት የምትፈልጉ ባዮ ላይ ስልክ አለ፣ እየገባችሁ ማስታወቂያ ማሰራት ትችላላችሁ። እናመሰግናለን። የመጣች መቸከሷ የምን ቁም ነገር ነው አባቴ? ይኸውልህ ትመጣለች፣ ትላታለህ፣ ከዛ ፈርቸቸስ ቀር በኋላ ዳሽ ትላታለህ። የመጣች አንዴ እሺ፣ ጄሪ ጎንጆ እንዴት ነሽ? አረሽ ምን ወጣፋሽ እኮ ትራንስፖርት እና አንቺን የመሰልሽ ልጅ ምንም አይነት ፍቅረኛ የለኝም ነው ብትይ ነበረኝ። በቅርብ ነው ከሪሌሽንሺፕ የወጣሁት። ጸባዩ እንደኔ አይደለም ማለት ነው። ገድዬው ነው። ለቁም ነገር አልነበረም የፈለገኝ። ጊዜ እንዳቃጠለብኝ ሲገባኝ አስወገድኩት። ሄሎ ማን ቀለበት አዘጋጅሽ? ወርቅ 24 ካራት 3 ኪሎ ሚላስ የሚቀመስ ሳልሰጠው 1 ሳምንት ሙሉ ቤዝመንት ውስጥ ካስቀመጥኩት በኋላ አሰቃይቼ ገደልኩት። ሄሎ ኬተሪንግ እና ዲጂውም ይጨረስ። በቃ ቶሎ እንደዛ በሲቃ እየለመነኝ ምንም ሳላዝንለት ቆዳውን ገፍፌ አስወገድኩት። ሄሎ ብሮ በቃ ሽማግሌዎቹ ይዘጋጁ። እሺ በፍጣን አው ሸምገል ይበሉ በደብ እንዳንቺ ወደድኩት ሰው የለም።
የሀብታም ልጅ ከሆናችሁ ይህን ቪዲዮ ስክሮል አድርጉ። ከድሃ ቤተሰብ የተወለዳችሁ ልጆች ካላችሁ ይህንን ቪዲዮ ስክሮል አድርጉ። እኔ ማውራት የፈለግኩት መካከል ላይ ካሉ ህይወት ግራ ከገባቸው ልጆችና ወጣቶች ጋር ነው። በጣም ብዙ ሰው ስለዚህ ጉዳይ አያወራም፣ ግን መካከለኛ ገቢ ያለው ቤተሰብ ውስጥ መወለድ በጣም ከባድ ጭንቀት ነው። ድህነታችሁን አክሰብት አድርጋችሁ የቻላችሁትን ነገር ሁሉ እንዳታደርጉ። ድሃ አይደላችሁም፣ የሆነ ነገር አላችሁ። ጥሩ ትምህርት ቤት ተምራችኋል፣ እስከ ዩኒቨርሲቲ ተምራችኋል ምናምን። አይ ዘና ብዬ ልኑር ደግሞ እንዳትሉ፣ ምንም የላችሁም። በጣም ኮንፊውዚንግ የሆነ በጣም ከባድ ላይፍ ነው ባይዘዌ። እና እንደዚህ አይነት ሁኔታ ውስጥ ያላችሁ በመጀመሪያ ልላችሁ የሚፈልገው ነገር አይዟችሁ፣ እግዚአብሔር ያለ፣ ከዚህ ጭንቀት ትወጣላችሁ። ሁለተኛ ደግሞ ለእናንተ ቤስት ኦፕሽን የምለው ቤት ውስጥ ሆናችሁ ባላችሁ ኮምፒውተርና ስልክ የምትሰሯቸውን ስራዎች በደንብ ፈልጉ። ከዩኒቨርሲቲ ተመርቃችሁ ስራ አታችሁ ያገኛችሁትም ስራ ደግሞ ብዙ ሳይከፍላችሁ የተሰቃያችሁ ከሆነ ቢያንስ ዩኒቨርሲቲ ስትገቡ የተገዛላችሁን ኮምፒውተር ተጠቀሙ። ለእናንተ ከሰው እኩል እናንተን ለማድረግ ብለው ቤተሰቦቻችሁ የገዟቸውን የሆኑ ስልኮች ተጠቀሙ እና የሆነ ነገር ፍጠሩ በነሱ። አይዟችሁ፣ ይቻላል። ከዛ ስሜት መውጣት ትችላላችሁ።